ተኝተሃል። ተነስ። አንተ በየቦታው ካልቀሰቀስከኝ አይሆንልህም እንዴ? ህልምህን እየቆራረጥኩኝ የቲክቶክ ቪዲዮ አስመሰልኩብህ አይደል? ከፍዬ አምጥቼ ትነጫነጫለህ። የታለ የከፈልከኝ? ቆያ መጀመሪያ ሰልጣኞቹ ይምጡና ብር ይስጡኝ። ከዛ በኋላ በሱ ነው ህይወቴ የተቀየረው ብለህ መተህ ትመሰክራለህ። ከዛ ከፍልሃለሁ። በቃ እኔ ልሄድ ነው። እስካሁን እኮ አንድ ሰልጣኝ አልመጣም። እንዴት ቢንቁ ነው? ዝም በል አንተ። ንቃውኝ አይደለም ስለሚያከብሩኝ አፍረውኝ ነው። ፊት ለፊት እኔን ማየት አፍረው ነው። ደግሞ ምን ታካብዳለህ? 3 ሰዓት ሞላ እንዴ ቁጭ ካልክ? ልታበስለኝ ነው እንዴ በዚህ ሙቀት? ስለ ጽናት እኮ አስተማርከኝ። ስራዬ ላይ እንዲህ ብጸና ሀብታም መሆን ነበር። ኦ ማይ ጋድ ለካ እዚሁ ስልጠናውን ሰጥቻለሁ። ለአንተ መክፈል ሳይሆን የሚጠበቅብኝ አንተ ራሱ ለእኔ ልከፍለኝ ይገባል። ደፋር የአቦ ወንድም ስለሆንክ ነው እንጂ የታክሲ ይቀበልህ ነበር። አንተ ኧረ እባክህ